ሰላም አለይኩም ውድና የተከበራችሁ የቲቪ ተከታታዮች እንዴት ናችሁ? እኔ ባለሁበት አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ጥያቄያችሁን ይዤ መጥቻለሁ። የጠየቃችሁኝ እንዴት የድሮ ሞዴል ነበርሽ፣ አሁን ደግሞ በቅርቡ ወደል ነበርሽ፣ ከዛ ከወደል ወደ ሞዴል መጣሽ፣ ምክንያት ምንድን ነው ብላችሁ ጥያቄያችሁን አቅርባችሁልኝ ነበር። እኔ ያው በአንደኛ ደረጃ ስፖርት ሰራለሁ፣ ጊዜ ለራሴ እሰጣለሁ። ሁለተኛ ነገር ደግሞ ጠዋት ከመኝታዬ እንደተነሳው የፈላ ውሃ በባዶ ሆዴ እጠጣለሁ። ከዛ በመቀጠል ሎሚ እጠጣለሁ። ሎሚ ማለት ጭማቂ አሲር በቀን 1 ብርጭቆ፣ ምሳ ሰዓት ላይ 1 እጠጣለሁ። ማታ ስተኛ እጠጣለሁ 2 ብርጭቆ በየቀኑ ሎሚ እጠጣለሁ ማለት ነው። በዚህ ምክንያት ነው የቀነስኩበት። ከዛ በመቀጠል ደግሞ ብዙ ጊዜ የማታውቁት አላችሁ፣ ጭንቀት፣ የተለያየ ነገር። እነዚህ ነገሮች ውፍረት ያመጣሉ፣ እኛ እናውቃቸውም እንጂ ሰውነታችን ላይ ይጨምራሉ። ደስታ ብቻ ነው ሰውነትን ፍሪ የሚያደርገው እንጂ በመጣው በሄደው የምንጨናነቅ ከሆነ ሰውነታችን ከርስ ያጣል። ከሞዴል ወደ ወዴል እንመጣለን ማለት ነው። እና አንደኛ ነገር በቃ ለራሳችሁ ጊዜ ስጡ። በተለይ ያላገባችሁ እህቶች ስፖርት መስራት አለባችሁ። ስፖርት ደግሞ ግዴታ ስፖርት ቤት መሄድ አይደለም። ስፖርት ቤት ባለው መስራት ትችላላችሁ። ቤት ውስጥ ስራ ስፖርት ነው፣ ታውቃላችሁ። ሽንት ቤት ማጠብ ስፖርት ነው። ምግብ መስራት ስፖርት ነው። እቃ ማጠብ ስፖርት ነው። እቃ ማቀራረብ ስፖርት ነው። ልብሶቻችሁን ማጣጠፍ፣ ቤታችሁን በስነ ስርዓት መረተብ ስፖርት ነው። ያ ማለት ደማችሁ እንቅስቃሴ ሲያደርግ ስፖርት እየሰራችሁ ነው። ግን ቁጭ ካላችሁ ምቾት ካለ በሽታ ነው የምታመጡት። ምንም የለም እንጂ በ20 ቀን ውስጥ 20 ቀን ባልሞላ ውስጥ ሰውነታችሁን ማስተካከል ትችላላችሁ። ግን ምንድን ነው እኛ ሰዎች ስንባል አእምሯችን ላይ ስንፍና እናስቀምጣለን። እንደ ዛሬ ሰርቼ ስፖርት ነገ አልሰራም፣ ዛሬ ቃጥቤ ነገ አላጥብ፣ ዛሬ ምሳ ሰርቼ ነገ አልሰራም። ብር እየከፈልኩ ሰራተኛ ምን ታደርጋለች? ምን ትሰራለች? የምትራጠፉ ለምሳሌ ብር ከፈልሻት ማለት ለአንድ ሰራተኛሽ እኮ ግዴታ ሙሉ በሙሉ የእሱ ኃላፊነት አይደለም። ሰራተኛ ያላችሁ ተነስታችሁ እቃ ማጠቡ ይቅር፣ የበላችሁበትን አጥባችሁ አዳርቃችሁ ብታስገቡ ይሄ ስፖርት ነው። አንድም መልካም ስራ ነው። በተለይ ምንም የሚጨምር ቢቀንስ ነገር እኮ የለም። እንቅስቃሴ ስታደርጉ ቤታችሁ ነው። ቤታችሁ የመጣችሁ ሰራተኛ ደግሞ ቤተሰብ አላት። እናት አላት፣ አባት አላት፣ እህት አላት፣ ወንድም አላት፣ አጎት አላት፣ ፋሚሊ አላት። በፋሚሊዎቿ የተከበረች ናች። የጥሩ ሰው ከኔ ጠላት ከአንሲ ጠላት ከላስ በድጋምም ቀን ነው የሚያነሳው። ሌላ ምንም የሚያነሳው የለም። ከፈጣሪ በታች ቀን ያነሳል፣ ቀን ይጥላል። ሹዶቼ እና ስፖርት ስሩ። ሴቶች ስፖርት በቋሚነት ስሩ። በቃ አትቀመጡ። ሴት ልጅ ቁጭ ስትል አያምርባትም። በቃ ራሷን ኮንፊደንስ አርጋ ውበቷን መጠበቅ አለባት። መታጠብ፣ መስራት፣ የተለያዩ ነገር ቤቶቹ ዛሬ አሁን ዛሬ አልጋችሁ ነው አነጣጥፉ። ዛሬ አነጠፋችሁትን ነገ ሌላ ስታይል ፈጥራችሁ ማንጠፍ። በቃ ሁሌ እኮ እንደ ድሮ አይደለም። ያው አመቱ ሙሉ አንድ አይነት አልጋ ማንጠፍ አለ የለም። በቃ ስፖርት ነው ስትንቀሳቀሱ። ፈጠራ አእምሯችሁ ራሱ ማለት ነው። እሰቡ፣ አገናዝቡ። አእምሯችሁም ሌላ ይሰብ። አንድ አይነት ነገር ማሰብ የለበትም። ሁሌ ማሰብ የለበትም። ለዛም አንድ አይነት የሚያስበው ከሆነ ቀርጹም አንድ አይነት ይሆናል እንጂ ሴት ወድል ለመሆን የለባትም። ሰመን ቁጥር ሴት በቃ ጫራሽ ቦርጭ መኖር የለባትም። እኔ ቦርጭ ያላችሁ ሴቶች አልወድም። ላዝም 8 ቁጥር መሆን አለባት ሴቶች። ግዴታ ነሳ ዝም ብላ መብላት መጠጣት ሴት ልጅ ሆነ ዋጋ ቢስ ነው። በቃ ከምትሰዳድቡ ተሳዳቢዎችን እየሄዳችሁ ፎሎ ሰብስክራይብ ከምታረጉ
ቲክቶክም ላይ የተለያዩ ኦንላይን ላይም ምን ያክል በቃ ጎበዝ የሆነ ጠንካራ የሆነ ታስተምራለች ከሷ ብዙ ነገር እንወስዳለን የምትሏትን ሴት ሰብስክራይብ አድርጋችሁ ፎሎ አድርጋችሁ መከታተል ነው። ሁለተኛ ደግሞ ንጹህ ውሃ ማለት ቆንጆ ነው። ሴት ልክ ማጠጣም ብዙዎቻችሁ ግጥም በታረቁት ታነሱና ግጥም በታረቁታላችሁ ውሃውን ታጥሳ ይህን ሃይላንድ እንዲወንድ ከዛም በኋላ ይህን በሃይላንድ እንዲወንድ ጠጣችሁት ማለት ካስ ሆዳችሁ ይነፋል። እንዲህ ይነፋ ይመጣል። ወድል ትሆናላችሁ። ሴት ልክ ቁጭ ብላ በእርጋታ ቢስሚላህ ብላ መጀመሪያ ጊዜ መክፈት አለባት። ቢስሚላህ ብላ መጠጣት አለባት። ሴት ልጅ እስላም ብቻ ሳይሆን በቃ ሴት ልጅ በየትኛውም ሃይማኖት በቃ እንትና የተረጋጋች መሆን አለባት። ሀአ የሚባል ነገር መኖር አለባት። ሀአ ካላችሁ ነው ሴት ልጅ ውበቷን የምትጠብቀው ራሷን የምትጠብቀው። ሀአ የሌላት ሴት ምንም በቃ ዝርፍጥፍጥ ያለች ናት። ምንም ካስገላት ይቅርታ ይሄን ስል እንዳትቀየሙ ለራሳችሁ ነው። ጥያቄ ደግሞ ተደጋጋሚ ጥያቄ ስለመጣልኝ ነው መናገር መመለስ አለብኝ ግዴታዬ ነው። ለዛ ነው የመጣሁት። ከዚህ በፊት በዚሁ የምናገረው ዛሬ አዳዲስ ቪዲዮዎች እንድለቅ ከፈለጋችሁ ሰብስክራይብ አድርጉኝ፣ ሸር አድርጉኝ። ከዛ በየሰዓቱ አዳዲስ ቪዲዮ እመጣለሁ ማለት ነው። እና አሁን ወደ መጣሁበት ቁም ነገር ስገባ ማለት ነው በ20 ቀን ውስጥ ሴት ልጅ 8 ቁጥር መሆን አለበት። ትችላለች። አንደኛ ነገር ጠዋት ላይ ተነስታ በባዶ ሆዷ ስፖርት መስራት አለባት። ገመድ መዝለል አለባት። ሁለተኛ ደግሞ ነገር ጠዋት ላይ ከዛ በኋላ ቁርስ ትንሽ ቀለል ያለ ነገር ብትበላ ተመራጭ ነው። በተለይ ኮፊ ስዊት ነገር በልታ ምናምን ቀለል ያለ ነገር እረፍት ብታደርግ የተመረጠ ነው ለእኔ ማለት ነው። ያ ነው የጠቀመኝ። ሶስተኛ ደግሞ ቋሚ የፈላ ውሃና እንትኑ ቋሚ መሆን አለበት። ሎሚ ትንሽ አንድ ግማሽ ሎሚ ጨምቃችሁ ብታጡ የተመረጠ ቋሚ ለሞዴሎቹ ሳይሆን ለወደሎቹ ነው። ወደል ማለት በአሁኑ ቋንቋ ይሄ ቦርጭ ያላቸው ሴቶች ማለት ነው። ስድብ አይደለም። በነገራችን ላይ ወደል ስድብ ነው ብላችሁ እንዳትመጡ። አይደለም፣ ስድብ አይደለም፣ ስድብ አይደለም። በቃ አባባል ነው። አሁን ላይ አራዳ ነኝ የሚሉ ሰዎች ይህንን ይጠቀሙታል እንጂ ስድብ የለም። በአሁን ሰዓት ስድብ የለም እኮ። ተሳዳቢ ማንም የለም። ማንም አይሳደብም። ደስ ሰለጠነ እኮ። አሁን እኮ ሰለጠነ። ስድብ ቀረ እኮ። ደግሞ ስድብ ነው ብላችሁ እንዳትሽክስ እኮ ነው። ከእኔ አይጠበቅም ስድብ። ስለዚህ ነገም ከነገም የተሻለ ቦታ ላይ ደርሼ እንድመጣ ከፈለጋችሁ ሰብስክራይብ አድርጉ። ሰብስክራይብ አይከፈልበትም። ሸር አድርጉ እና የፈላ ውሃን አደራ እህቴ አደራሽን፣ ጓደኛ አደራሽን የፈላ ውሃ ጠጪ። ባልሽ ሚውትሸርስን መቆጠር ስትሆኒ እንዲች ስትይ ጥሩ ነው። እንዲች ስትሽ ይበሉ ይበጣል። በሌላ ቪዲዮ እስከምንገናኝ